ሰውየው ልጁን በተማሪዎቹ ፊት አዋረደ። ግን ምን አይነት አደገኛ ልጅ እንደሆነ አላወቀም ነበር። ልጁ ከትምህርት ቤት እየወጣ ሳለ ወተቱን ራሱ ላይ ደፍቶ በተማሪዎቹ ፊት አዋረደ። ተማሪዎቹ በስልካቸው እየቀረጹት ይስቁበት ጀመር። ይህም አልበቃ ብሎት ሆዱን በቦክስ መቶ መሬት ላይ ዘረረ። የወደቀበት ላይም ሌሎች ተማሪዎች እንዲመቱት አደረገ። በተማሪዎቹ ፊትም መሳቅ ያደረገ። በሚቀጥለውም ቀን ልጁ በጣም ስለተናደደ ያዋረደውን ልጅ በምሳር ሊመታው ወሰነ። አባቱ እንዳያየው ምሳሩን ደብቆ ወደ ክፍሉ ሂዶ ቦርሳው ውስጥ አስቀመጠ። አባቱ ግን ምሳሩን እንደያዘ አውቆበት ነበር። በሚቀጥለውም ቀን ያዋረደው ልጅ ለመበቀል ወስኖ ወደ ልጁ ሂዶ ምሳሩን ከቦርሳው አውጥቶ ሊመታው ሲል ምሳሩ የለም። ለካ አባቱ ይህንን ስላወቀ ከቦርሳው ውስጥ ወስዶበት ነበር። ልጁ ደነገጠ። በጣም ተናዶ እየሮጠ ወደ ቤቱ ሂዶ አባቱ እንዴት እንደዚህ ታደርጋለህ አሉ። አባቱም በጣም ስለተናደደበት ለአሁኑ ምሬሃለሁ፣ ግን ድጋሚ እንደዚህ ብታደርግ የመጨረሻ ነው የሚሆነው ብሎት አስጠንቅቆት ሄደ። ከትንሽ ቆይታ በኋላ አባቱ ኩንፉ ሲሰራ ተመለከተ። እናም እሱን እንዲያስተምረው ይለምነው ጀመር። አባቱም እኔ የማስተምርህ ማንንም እንደማትጎዳበት ቃል ከገባህልኝ ብቻ ነው አለ። ልጁም የመበቀል ፍላጎት ስለነበረው አባቱ ሐሳብ ተስማማ። እናም አባቱ ያሰለጥነው ጀመር። በነጋታውም ትምህርት ቤት እንደሄደ ያ ልጅ እንደለመደው ይቀልድበት ጀመር። ልጁም ስሜቱን መቋቋም አቅቶት ከልጁ ጋር ተደባደበ። ወደ ቤቱ ደምቶ ተመለሰ። እናም አባቱን በንዴት አንተ በደንብ ልታስተምረኝ ስላልቻልክ ነው ይሄ የተፈጠረው እያለ አባቱ ላይ መጮህ ጀመረ። አባቱ ግን ረጋ ብሎ አሁን ለመፋለም አቅም አለ፣ ግን ንዴትህ አውሮሃል። ንዴትህን መቆጣጠር ካልቻልክ ሁሌ ተሸናፊ ነው የምትሆነው። የማስተምረህ ትልቁ ነገር ቢኖር ስሜትህን እንዴት መቆጣጠር እንደምንችል ብቻ ነው። አባቱ ልጁ ከሰውነቱ በላይ በስሜቱ ጠንካራ እንዲሆንና ራሱን መቆጣጠር እንዲችል አድርጎ አስተምረው ጀመር። ከትንሽ ጊዜ በኋላ በዛ በልጅ ምክንያት አደገኛ ተፋላሚ ይሆናል። በሚቀጥለውም ጊዜ ወደ ትምህርት ቤት ሲሄድ ጋጠ ወጡ ልጅ ሌላ ተማሪ እያሰቃየ ነበር። ልጁም ወደሱ መጥቶ በድፍረት አቁም አለ። በዚህ መልኩ ስለተዳፈረው ተናደደ፣ ግን አደገኛ ፋይተር እንደሆነ አላወቀም ነበር። በቦክስ ሊመታው ሲሰነዝር በቀላሉ ሸውዶ ከማንም ጋር እንዳትደባደብ ያለውን የአባቱን ቃል ለማክበር ካንተ ጋር አልፋለምም ብሎት መሄድ ሲጀምር ከኋላው መጥቶ ሊመታው ሲል በፍጥነት መክቶ መሬት ላይ ዘገረረ። በዙሪያው ያሉ ተማሪዎች ደነገጡ። በቦክስ እያቃጣው ካንተ ጋር መፋለም አልፈልግም አልኩ አይደል? ልጁ በጣም ደነገጠ። በተማሪዎቹ ፊት እሱን መምታት እንደሚችል አሳያቸው። ግን በስሜቱ ጠንካራ እንዲሆን አድርጎ ስላሰለጠነው መምታት እየቻለ ተወ። ተማሪዎቹን በተራቸው እሱ ላይ ይስቁበት ጀመር። እውነተኛ ወንድ ማለት በከባዱ ሰዓት ስሜቱን መቆጣጠር የሚችል ሰው። ፊት ላይ የሰቀልኩትን ቪዲዮ አሁኑ ገብተህ